ዶክተር በጣም አመሰግናለሁ። እንግዲህ ሰፋ አድርገ ነው ያነሳው። አሁን ምናልባት የኢዜማውን መግለጫ ተከትሎ ለዶክተር ብርሃኑ ነጋ ወዳደረክበት የዲቤት ግብዣ እንመጣለን። እሱን ምናልባት እንደ መጨረሻ አድርገን ከመልእክት ካለ ያጠቃለ ሲዳማን በሚመለከት ደግሞ አንዳንድ ነገሮችን እናነሳለን። ከዛ በፊት ግን አሁን ምናልባት ባጭሩ እንድታነሳ የሚፈልገው በኢትዮጵያ እንደ ሀገር በጣም አስቸጋሪ እና በብዙ ፈተና ታጅባ ያለችበት ወቅት ነው። ሰሞኑን የተከሰተውን ነገር አይተናል። አሁን ብቻ አይደለም፣ በኢትዮጵያ ውስጥ በተደጋጋሚ ምናልባት ሐምሌ 11 ተከትሎ በሲዳማ ውስጥ ከ150 በላይ ንጹሃን ዜጎች ሕይወታቸው አልፏል። ብዙ የንብረት ውድመት ደርሷል። የችግሩ መነሻ የተጠያቂው ማን ነው የሚባል ነገር እንዳለ ሆኖ ማለት ነው። በቤኒሻንጉል፣ በሶማሌ፣ በጋምቤላ፣ በአማራ ክልልም በተለያዩ ቦታዎች ብዙ ዜጎች በሚያሳዝን መልኩ የመስዋዕትነት ሲከፍሉ በዚሁ በፖለቲካ ጨዋታ በልሂቃን በሚያደርጉት ንትርክ ብዙሃን አልፈዋል፣ ያለፉበት ሁኔታ አለና በጣም የሚያስገርም ነገር ግን ትኩረት ማግኘት ከሚዲያዎች አንስቶ የኪነ-ጥበብ ሰዎች፣ አክቲቪስቶች በተለይ ኢትዮጵያ አንድነቷን ይዛ መቀጠል አለባት፣ ኢትዮጵያ አንድ ናት ከሚባል ቡድን የሚታየው ነገር በጣም በሚያሳዝን መልኩ ነው የምናየውና በሲዳማ ውስጥ ከ3 ወር በፊት 150 ዜጎች ያው አልፈዋል። ምንም የሚዲያ ሽፋን ያልተገኘበት ሁኔታ አለ። ማንም አክቲቪስት ተነስቶ ያላወራበት ሁኔታ አለ። የሞቱት ሰዎች ናቸው፣ ኢትዮጵያውያን ናቸው፣ ንጹሃን ናቸው። ተጠያቂው ደግሞ በህግ በሂደት የሚጣራ የሚሆን ነገር ነው። ለምንድን ነው ይሄ በተለይ አሁን ከኦቦ ጀዋር ጋር ተያይዞ የተነሳው ግጭት በጣም በሚገርም ሁኔታ የኪነ-ጥበብ ሰዎች ያው ለሁሉም እኩል ናቸው ይባላል። እንግዲህ ቴዎሬቲካሊ የሐዘን የማቅ ልብስ እስከሚለብሱ የቤተክርስቲያን ውስጥ የሃይማኖት መሪዎች የስብከት ርዕስ እስከሚሆን የተለያዩ መግለጫዎች ሚዲያዎች በህዝብን ያማከሉ በህዝብ ግብር የሚተዳደሩ ለሁሉም ህዝብ እኩል ናቸው የሚባሉ ሚዲያዎች በሚገርም ሁኔታ እስከሚያጦዙ ምንድነው ልዩነቱ? ማለት የትኛው ነው የኢትዮጵያዊነት አንድነት ወይ በህብረት የፍቅር አንድነት የምንለው ነገር የቱ ጋር ነው መለካት ያለበት? ሌሎችስ? ልክ ነው። የተጠያቂነት መጉደል በየቦታው አለ። መንግስት ተጠያቂነትን ማስፈን አልቻለም። በተለያዩ ቦታዎች ግጭት ሲደርሱ ግጭቶቹ ደረሱ፣ ሰዎች ሞቱ ይባላል እንጂ አድራሹ አይነገርም፣ አይመረመርም፣ አይጣራም። አድራጊዎቹ ለፍትህ አይቀርቡም። እሱ ሳይንስ ደግሞ የተለያየ የህይወት ዋጋ አለ ኢትዮጵያ ውስጥ። ሁሉ ህይወት አንድ አይደለም። ጉሙዝ እስከ 350 እስከ 250 ሰው ሲሞት በቅማንት በጣም ህፃናትና ሴቶች በቤት ውስጥ እሳት ሲለቀቅባቸው ሲዳማ 150 ድረስ እና ከዛ በላይ ሰው ሲሞት ኦሮሚያ ወደ 40,000 ሰው የሚሆን ወደ ስር ሲጋዝ 3 ዞኖች በኮማንድ ፖስት ሲተዳደሩ ደቡብ ክልል በአጠቃላይ በኮማንድ ፖስት ሲተዳደር አገው መተከል ላይ እንደዛ አይነት ጉዳት ሲደርስ በጉጂ በወለጋ በቦረና ብዙ ግድያዎች እለት በእለት ሲደርሱ ማንም ሰው ምንም አላለም። ኢንፋክት አብዛኞቹ ዛሬ ሐዘን የሚለብሱት የሐዘን ማቅ የሚለብሱት ሰዎች 200 ሻንቅላ በአንድ ቀን ገደልን እንደዚህ ያህል የወሎ ጋሎችን ፈጀን ምናምን እያሉ የሚፎክሩ የሚያቀራሩ ሰዎች ናቸው። ያ የሚያሳየው ምንድነው? የሀገራውን መሰረታዊ ተቃርኖ የማንነት ተቃርኖ ነው። የማንነት ፖለቲካ ውስጥ ያለው ተቃርኖ ፍቺ ያለ ማለት ነው። ህይወትን ለምንድን ነው በተለያየ ደረጃ የምንመዝነው? ያውም ሳይጎዱ በአዳማ በነበረው በደረሰው ግጭት የሞተው ሰው አብዛኛው ኦሮሞ
የሞተው ሰው ኦሮሞ ነው። የግድያ ሙከራ የተቃጣበት ሰው ኦሮሞ ነው። ግን ማቅ የሚለበሰው ለገዳዮች ነው። ጥቁር የሚለበሰው ለገዳዮቹ ነው። እና ኢንፋክት ያዘኑት አዘን መግለጫ የሚመስል ልብስ የለበሱ ሰዎች ካሉ ያዘኑት ስላልተገደለ ነው ጀዋር። ለምንድን ነው ኢትዮጵያ ውስጥ ግን የተለያዩ ሰዎች ህይወት የተለያየ ግምት የተለያየ ዋጋ ያላቸው ብለህ ካሰብክ እዛው ተቃርኖ ጋር ነው የሚሄደው። አንዳንዶች ከሌሎች የተሻለ ኢትዮጵያውያን ናቸው። የአንዳንድ ኢትዮጵያውያን ህይወት ከሌሎች የተሻለ ህይወት ዋጋ አለው። ሌሎች ግን ዋጋቸው ደመከልብ ይሆናል። ኢትዮጵያ መንግስቷ ዜጋና ሌሎች አሏት። ኢትስ ኖ ወንደር እነዚሁ ሰዎች የዜግነት ፖለቲካና አራማጅ ግልጽ የሆነ የማንነት ፖለቲካ ያራምዱ ህይወትን እንኳን ቫልዩ የሚያደርጉበት ዋጋ የሚሰጡበት ደረጃ በዚህ ደረጃ የተለያየ የዜግነት ፖለቲካና አራምዳለን የብሔር ፖለቲካ አይደለም አራምደው ማለታቸው የሚገርም አይደለም። የዜግነት መደላደል እንደሌለ ከምታይበት አንዱ የነማን ዋጋ የተለየ የነማን ህይወት የተለየ ዋጋ ተሰጥቶት ምን ያህል ጩኸት ይጮህለታል፣ ምን ያህል ዘመቻ ይደረግለታል፣ የነማን ህይወት ደግሞ ደመከልብ ሆኖ ይቀራል የሚለው ስታይ እና ይሄ የሚያሳየው በማንነት ፖለቲካ ውስጥ ያለ የኢትዮጵያ ሀገረ መንግስት አወቃቀርና እሱ የወለደው ተቃርኖ አሁንም በግልጽ እንዳለ ነው፣ አልተፈታም። ኢትዮጵያ መንግስትና ህዝብ አላት፣ ዜጎች አሏት እና ሌሎች አሏት። የዜግነት ዳር ድንበር ላይ የቆሙ ሌሎች ህዝቦች አሉ። የነሱ ህይወት ከሌላው ሰው እኩል ህይወት ከዜጎች እኩል ህይወት እኩል አይመዘንም፣ በኩልም አይለቀስለትም፣ በኩልም ተጠያቂነት አይመሰረትለትም፣ በኩልም ደግሞ በዘመቻ አይጮህለትም። ይሄ ነው ዋናው ችግር እና ዋናው መሰረታዊ የኢትዮጵያ የፖለቲካ ችግር ነው በዚህም ደረጃ የሚታየው። ይሄም ሆኖ ከህይወት ዋጋው ምዘና ባሻገር ቅጥፈትም አለ፣ ውሸት አለ፣ ትልቅ አገራዊ መንፈሳዊ ኪሳራ አለ ኢትዮጵያ ውስጥ። የአንድ ሀገር መንፈሳዊ ጤንነት የሚለካው በቤተ እምነቶቹ በኪነ-ጥበብ ተቋማቱ እና በትምህርት ተቋማቱ ውስጥ ነው። 3 የአንድ ሀገር መንፈሳዊ ደህንነቱ የሚለካው በዕውቀት ተቋማቱ በትምህርት በቤተ ክህነት እና በቤተ ኪነት ማለት በኪነ-ጥበብ ተቋማት ነው። በሙሉ በዚህ አሁን ባለው ጊዜ የሰላም ችግር የሚፈጠረውና የሚመነጨው ህዝብን በህዝብ ላይ ማነሳሳት፣ ህዝብን ማጣጣል በህዝብነታቸው፣ ባህልን መስደብ፣ ዜጎችን ከዜጎች ለይቶ የተለየ ዋጋ መስጠት የሚመጣው አንድ ከቤተ እምነት ነው። የኦሮሚያ ቤተ ክህነት መኖሩ ሀገር ያጥፋል፣ ልክ አይደለም፣ መሆን የለበትም፣ እንሞታለን። ቤተ ክህነት። ሁለተኛ የቲያትር ተቋማት፣ የሙዚቃ ክበቦች፣ የግጥም ምሽቶች፣ የሚዲያ ተቋማት በሙሉ የኪነ ጥበብ ኃይሎች ሙሉ በሙሉ ዘረኛ ሆነው ሲያበቁ በየቀኑ ስለ ዘረኝነት ይዘምራሉ። የዘረኝነት ተጠቂ የሆኑት ሰዎችን ሲኮንኑ ይውላሉ። ሶስተኛ ዩኒቨርሲቲዎቻችን፣ የትምህርትና የዕውቀት ተቋሞቻችን ምሁራን ተብለው በተላላቅ ሚዲያ እንደ ኃይሌ ላሬቦ እንደ ታዲዮስ ታንቱ ሌላ ምሁር በዚህ ምድር ላይ እንደሌለ ማለት ነው ተፈልገው ወጥተው እንደ ታዬ ቦጋለ የሚገርሙ አይነት አክቲቪስቶች ለዩቲዩብ ገንዘብ ለማቃረም የሚመቻቸው ተፈልገው የመጡ የሚፈለጉት ለምንድነው? ኦሮሞን ጋላ ብለው እንዲሰድቡ ብቻ፣ ሌላ ምንም ነገር ጋላ ነው ስሙ ብሎ ክርክር ቁጭ ምሁር የዛ አገር የኢትዮጵያ ልሂቅ አገሩ መንፈሳዊ ብሔራዊ መንፈሳዊ ብኩንነቱ የሚያሳየው
የነዚህ ሶስት ቦታዎች ፍጹም የዘረኝነት ማመንጫ ሞተር ሆነው መገኘታቸው ይሄ ያሳዝናል። እስቲ የምግባር እውርነታችሁን አስቀምጡና የኪነት ሰዎች የብርሃን ምንጭ እንደሆናችሁ የአብርሆት ምንጭ እንደሆናችሁ ምሁራኑ የአብርሆት የመታደስ ምንጭ እንደሆናችሁ መንፈሳውያኑም እንደዚሁ የተስፋ እና የብርሃን ምንጭ እንደሆናችሁ አሳዩ ተብለው ቻሌንጅ ሲደረጉ ሁሉም የእምነት ተቋማቱ የኪነ-ጥበብ ተቋማቱ የሚዲያ ተቋማቱ የትምህርት ተቋማቱ ፎልተር የሚያደርጉትና የሚወድቁት ኢትዮጵያ ውስጥ አይናቸው የማያያቸው ኢትዮጵያውያን አሉ። እነሱ ማየት የማይችሉት ሊከራከሩለት የማይችሉት ሊናገሩለት የማይችሉት ኢትዮጵያዊ አለ። እዚህ ጋር ነው ይህ ሀገር ከስሯል። በቃ ማሰብና መቆም የአብርሆት ተስፋው የለም። የምግባር ድንቁርና የምግባር እውርነት አለ። ኢትስ ሞራል ብላይንድ ትክክለኛ የሆነውን ነገር ማየት እስከማይችል ኢንፋክት ትክክለኛ የሆነውን ነገር እንደ መጥፎ ነው ብሎ ማጨለም ማጠልሸትና መስደብ መርገም ዋና ስራ ሆኗል። በቤተክርስቲያን ይረገማል እኮ ዛሬ ዘረኝነት መንፈስ አለብኝ ብሎ እኮ ይወጣል በመድረክ ሰው። ምንድነው ዘረኝነት ሲባል ቄሮ ነበርኩኝ። ይሄ በፕሮቴስታንት ቤተክርስቲያን ላይ የተሰማ ነገር ነው። ይሄ ምንድነው አዲስ ወጣት ስለ ኢትዮጵያ አንድነት ምን ወጣት ነው መልካም ወጣት ለኢትዮጵያ አንድነት ምናምን የሚል ስብከት የሚሰብክ ልጅ አለ። ጠቅላይ ሚኒስትሩ ደግሞ እሱን ይሸልማል። እነሱ ናቸው ዘረኝነት ምናምን የሚሉት። አንድ የደቡባዊ ኢትዮጵያ ሰው ዘረኛ ሊሆን አይችልም። የዘረኝነት ተጠቂ ነው። የሰሜን የአማራ የበላይነትን ዘረኝነት ሊጭኑበት የሞከሩ ሰዎችን የሚቃወምና ለነሱ ምላሽ የሚሰጥ ምስኪን ይሄንን ዘረኝነት እያሉ የሚኮንኑ ቤተ መቅደሶች ያሉበት ሀገር ነው። መንፈሳዊ ጨለማ ነው ያለው እዛ ጋር መንፈሳዊ ክስረት ነው። ሃይማኖት ተቋማቱ ማለት እውር ማለት መሪው ይሄን ያህል ከታወረማ ተመሪው ምን ሊሆን ይችላል? እውርን ሲመራው ማለት ነው። የአገሪቱ የአብርሆት ተቋማት በሙሉ የኢንላይትመንት ተቋማት በሙሉ ቤተ ክህነቱ ኪነ-ጥበቡ እና የሚዲያ ተቋማት በአጠቃላይ ፖፑላር ካልቸር ተቋማት እና የዩኒቨርሲቲዎቹ የትምህርትና የዕውቀት ተቋማት በሙሉ የምግባር እውርነት ካላቸው ማለት ኦብጀክቲቭሊ በአካባቢያቸው ያለውን ሁኔታ ማየት ካልቻሉ እንግዲያውማ ፖለቲከኛው እንዴት ይበራለታል? ለዚህ እኮ ነው ዙሪያ እዛው ምንጠመጥዝ ምንሽከረከረው መደመር ብሎ ያው አንድነት ነው። ግን አንድነቱን እንዴት እናርገው? ይሄን የማንነት ፖለቲካ ምን እናርገው? የአንድነት የተመሳሳይነት የልዩነት ፖለቲካ ምን እናድርገው? አይመልስልንም። ይሄ ሁሉ ገጽ ያለው መጽሐፍ ተጽፎ ዛሬ ማለት ነው። ይሄ ሁሉ ነገር ተብሎ እና ብታስጌጠው ሽሮ ብትለው ፓርክ ብትሰራበት ሐውልት ብታቆምለት ይሄንን ችግር አትፈተው። ሐውልት መስራት ፓርክ ማቆም እኮ የኪነ-ጥበብ ስራ ነው። ምን ያህል ኪነ-ጥበባዊ አቅም እንደወጣበት ማሰብ ይቻላል። ራሳችንንና አካባቢያችንን ለማጽዳት ራሳችንን ለማንጻት የሚል የጠቅላይ ሚኒስትሩ የቴሌቪዥን ፕሮግራም እኮ ቁጭ ብሎ የተናገሩት ነገር እዛ ውስጥ አንድ ትልቅ መስመር የወጣው ምንድነው? ኢትዮጵያ መሪ አግኝታ ህዝብ አጣች የሚል ነው። ይሄ አስተሳሰባችንን አእምሮአችንን ለማጽዳት ተብሎ የበራላቸው ሰዎች የተሰበሰቡበት ሁሉም ማለት ይቻላል ሁሉም መንፈሳውያን ናቸው። እነዛ ከስነ መለኮት ትምህርት ቤት የመጡ ከሰልፍ ሄልፕ ትምህርት የሚያስተምሩ ሰዎች ወዘተ ናቸው። በጣም የተማሩ ሰዎች ናቸው። ደግሞ በጣም የተሳካላቸው ሰዎች ናቸው። ሁሉም መንፈሳዊነት አላቸው። ከአንድ አካባቢ ቢሆንም ከፕሮቴስታንት ቸርች እና ከቴዎሎጂ ትምህርት ቤት ነው። እነዚህ ሰዎች እንኳን ተሰብስበው አንድ የተናገሩት ነገር እነዚህ በጣም በራላቸው የሚባሉ ሰዎች ማለት የገባቸው ናቸው የሚባሉ ሰዎች ከተናገሩት ነገር ማረሰው ኢትዮጵያ መሪ አግኝታ ህዝብ አጣች። ምን አይነት የህዝብ ንቀት ነው ይሄ? እንዴት ያለ ንግግር ነው ይሄ? ይሄ የመንፈሳዊ ጤንነት ማጣት ደረጃችንን የሚያሳይ ነገር ነው። ይሄ ነው ችግራችን። ምሁራኑ፣ ካህናቱ እና
የኪነት ሰዎች የኪነ-ጥበብ ሰዎች በዚህ ደረጃ የምግባር እውርነት ማየት መሳን ካለባቸው እንግዲህ ያውማ ሌላው ሰው ፖለቲከኛው እንዴት አድርጎ ይግባው? ቋንቋ መስጠት እኮ አልቻለም። ምን አይነት ቃላት እንስጥ ለትውልዱ? እንዴት አድርጎ ይነጋገር? በማንኛውም በሚያጋጥመው ችግር ላይ አልተቻለም እኮ። እሱ ጋር ነው የምሁራን ውድቀት መጣል። እና ያለንበት ሁኔታ ይሄ ነው የሚወልደው። ይሄንን ትራቬስቲ ነው ማለት ፍትህ የጎደለው እዚህ ነው። የፍትህ ጉድለት ተጠቂ የሆነውን ትኮንናለህ። የፍትህ ጉድለት ያደረሰውን ሰው አጀግነህ ለሱ ሀዘን ወጥተህ ልብስ ለብሰህ ሀዘን ትወጣለህ። አሳምነው ጽጌ እናምባቸውን ከገደለ በኋላ ጀግና የሆነው እሱ ነው። እና አንዳንድ ሰዎች የገዳዩንም የሟቹንም ፎቶግራፍ ፕሮፋይል ፒክቸራቸው ሲያደርጉ በጣም ያስቃል። ይሄ ነው መታወር ማለት። ገዳይም ሟችም እንዴት ያንተ ጀግና ይሆናል? ምን ማለት ነው? ይሄ ፍጹም የሆነ የኤቲካል ብለንደር ነው። ኤቲካል ብለንደር ማለት የምግባር ውጥንቅጥ ለምንድን ነው ይሄ የሆነው ስትል አገሩ በአጠቃላይ መንፈሳዊ ክስረት ውስጥ ነው። የዕውቀት ተቋማት፣ የኪነት ተቋማት፣ የኪነ-ጥበብ ተቋማት፣ የክህነት ተቋማት በሙሉ ማየት እየተሳናቸው ለመጀመሪያ ጊዜ ቤተክርስቲያን ትምህርቷን አስተምህሮዋን በተለያዩ ቋንቋዎች ለማድረስ እንዲቻል 40 እስከ 50 ሚሊዮን ለሚጠጉ ህዝቦች በቋንቋዬ ላስተምር፣ በቋንቋዬ እምነቱን ላስራጭ የሚል ትውልድ ሲነሳ በፍጹም አይሆንም ብሎ የሚከራከር ቤተ ክህነት ካለ ዛሬ ምን አይነት ጨለማ ውስጥ ነው የምንለው? ይሄንን በደንብ ማጤን ያስፈልጋል። ይሄ በአጠቃላይ አገራዊ ክስረት ነው። ከዛ ባሻገር ግን ፖለቲከኞቹ በአቅማቸው መስራት የሚችሏቸው ቀላል ነገሮች ናቸው። ተጠያቂነትን ለማንገስ አንደኛ በቀላሉ እንደው ለሲምቦሊክ ለሲምቦል እንኳን ለሲምቦሊክ ጀስቸር ለማድረግ አጣሪ ኮሚሽን ማቋቋም። አጣሪ ኮሚሽን አቋቁሞ ለምንድን ነው የአማራ ክልል መሪዎች ያለቁት? በምን ምክንያት ነው የክልሉ የጸጥታ ኃላፊ የተገደለው? እንዴት ነው የተገደለው? ህዝቡ ማወቅ ያለበት እውነት አለ። ምክንያቱም ህዝቡ እውነቱን ካላወቀ የራሱን ሴራ ነው ቲዮሪ ነው ጀምሮ እስካሁን ድረስ አልጠራም። ፐብሊክ ትሩዝ ያስፈልገናል። በዚህ ጉዳይ ላይ ምንድነው የሆነው ነገር የሚለውን የምንጋራው በአገራዊ ፓርላማ የሚታወቀው እውነት ስታብሊሽ መደረግ ነበረበት። አልተደረገም። ኢንጂነር ስመኘው እንዴት ሞተ? ምንም የምናውቀው ነገር የለም። ኤታማዦር ሹሙ እንዴት ተገደለ? የተቋቋመ ኮሚሽን የለም። ይታወቅ ይሆናል እኮ ፋክት ይኖር ይችላል። መርምረው ፐብሊክ ትሩዝ የግል ብሶት ሳይሆን እነዚህ ሰዎች ትልልቅ ፐርሰናሊቲዝ ናቸው። አድራጊ የሚባሉት የሚጠረጠሩትም ተደረገባቸው የተባሉት። ስለዚህ አገራዊ እውነት ሆኖ ተመስርቶ አገሪቱ ከዚህ ሁኔታ ጋር መታረቅ መቻል ነበረባት። እንድትታረቅ አጣሪ ኮሚሽን እንኳን አልተቋቋመም። ጀስቸር ነው እኮ እንደ ሀገር ይሄን ነገር እንደ አገርና እንደ ህዝብ እንደ መንግስት በቅርበት የምናየው ነገር ነው ብሎ አንድ የሆነ ዴዲኬትድ ኮሚቴ ማቋቋም ይሄ የግል መከራ የግል መጠላላት የፈጠረው ችግር ሳይሆን ሀገራዊ ፖለቲካዊ ኪሳራ የፈጠረው ችግር ነው ብለን አትኩሮት እንድንሰጠው የምናደርግበት መንገድ ነው። ይሄን በማድረግ ነበረ ከጉዳዩ ጋር ታርቀን ወደፊት የምንራመድ። አልተደረገም። በሲዳማ ክልል የሆነው በሲዳማ ክልል ጤንነት ጥያቄ ላይ የሚሆነው ይሆን በኦሮሚያ 3 ዞኖች በኮማንድ ፖስት ሲተዳደሩ እስከ ስንት ወር ሙሉ 40 ሺህ ማረሚያዎች ሞልተው እስኪፈሱ ድረስ ማለት ነው። ሰንቀሌ የወለጋ ነቀምት ያለው የሊቃ ቀለም የሊቃ ነቀምት ነገስታት መኖሪያ የኩምሳ ሞረዳ መኖሪያ ቤተ መንግስቱ አዲሱ ማዕከላዊ ሆኖ ሰው ቶርቸር የሚደረግበት እስከ ደምቢዶሎ በሚደርሱ ትናንሽ ከተሞች ውስጥ ዛሬ እኮ ገበያ እንቅስቃሴ ስለሌለ ሰው ይራባል። በለምለም ሀገር ውስጥ ቁጭ ብሎ ይራባል። ገበያ አይኬድም፣ ትምህርት ቤት አይኬድም፣ መውጣት መግባት የለም። በዚህ ሁኔታ ውስጥ ሲኖር አስቸኳይ ጊዜ አዋጅ አልታወጀም። ፌደራል ጣልቃ ገብነት አልተደረገም፣ አልታወጀም። ነገር ግን በፌደራል ጦር ይተዳደራል አካባቢ። ለምንድን ነው ይሄንን ጉዳይ የሚመለከት አጣሪ ጉባኤ እንኳን አጣሪ ኮሚሽን እንኳን ማይቋቋም?
አስቸኳይ ጊዜ አዋጅ እንኳን ሲታወጅ እኮ የአስቸኳይ ጊዜ አዋጅ ኮሚሽን አለ፣ ቦርድ አለ የሚመረምር ይሄን የሚከታተልና ማብቃት አለበት፣ አሁን ማንሳት አለባቸው፣ አሁን መጨመር አለበት፣ ጊዜው መራዘም አለበት ማለት የሚል ይሄን አይነት ንግግር ማለት የለም። ለምንድን ነው የጀዋር መሐመድ የግድያ ሙከራ ተደርጎብኛል ይላል? እኛ የምናውቀው ፋክት በሙሉ ያንን ያሳያል። ለምንድን ነው መንግስት ይሄን ነገር እከታተላለሁ ቢያንስ ለሲምቦል ሲባል ስፔሻል ስኳድ ይሄን ጉዳይ የሚመረምርና አጣርቶ ለህዝብ የሚያቀርብ መድብ ያለው የማይባል? ለምንድን ነው ከዛ ጋር ተያይዞ በተነሳው ግርግር አሁን በተለያዩ ቦታዎች ሰዎች ሞተዋል፣ ንብረት ተቃጥሏል፣ ወድሟል ምናምን ይባላል? ለምንድን ነው እሱን የሚያጣራ ፖለቲካዊ ቡድን ተቋቁሞ ጥፋተኝነቱ ስታብሊሽ ከተደረገ በኋላ ጥፋቱን ያጠፉ ሰዎች ለህግ እንዲቀርቡ የማይደረገው? ለምንድን ነው እያንዳንዱ ኢንሲደንት የፖለቲካ ቁማር የሚደረገው? ፖለቲካዊ ትርፍ ለማግኘት ብቻ ጠቅላይ ሚኒስትሩ ሰዓረ ተገደለ እሳ የሱ ቀብር ላይ ያለቅሳል፣ ከዛ በኋላ እሱ ይወደድበት። ጀዋር ከሞት አመለጠ ስለምን ተረፈ ብለው አማራዎቹ ይንጫጫሉ፣ የአማራ ልሂቃን ይንጫጫሉ። ስለዚህ መንግስት ጠቅላይ ሚኒስትሩ ይመጣና በህግ እርምጃ እንወስዳለን ይላል። ስለዚህ ጀዋር ይታሰራል። የፖለቲካ ትርፍ ልናገኝበት ብቻ ነው ፍሬም የምናደርገው። ይሄ አገሪቱ ውስጥ እየሆነ ያለውን ነገር በመንግስትነት እያስተዳደርን ሳይሆን በተራ ፖለቲካዊ ቸርቻሪነት እየተንቀሳቀስን እንደሆነ ያሳያል። ሁለተኛ የዜጎች መብት የዜጎች ህይወት ዋጋ እንደሌለው ለፖለቲካው ፎደር እንዲሆን ብቻ ለፖለቲካችን ምንተኩሳቸው ፖለቲካዊ ለምንተኩሳቸው የፖለቲካ ርችቶች ምንሰገስጋቸው ደሞች ናቸው። እነዚህ የሚሞቱ ሰዎች የሚደርሱ አደጋዎች የሚደርሱ መቃጠሎች ሁሉ የፖለቲካ ርችት ነው እንሰራ። ኃላፊነት የጎደለው መንግስት ስለሆነ በስልጣን ላይ ያለው ወይም ኃላፊነቱን የማያውቅ ስለሆነ ተጠያቂነትን መመስረትና ጥፋተኞችን በመወንጀል አልተለመደም። የፖለቲካ ትርፍ ለማግኘት የተወሰኑ ሰዎችን መጀመሪያ ላይ የታሰሩት የእነ አምባቸው ገዳዮች እኮ በዛ የተጠረጠሩ ሰዎች ተፈተዋል። ዛሬ በባልደራስ ምክር ቤት ከሚባል ስርዓት አልበኛ ቡድን ጋር ተያይዘው የታሰሩ ሰዎች ሰሞኑን ይሄ ግርግር ሲነሳ ተፈቱ። ይሄን ያህል ጊዜ አስሯቸው ለምንድን ነው ማይከሷቸው? ለምን እያለን እኛ እየጮህን ጥፋተኛ ሊሆኑ ይችላሉ፣ ግን ቢያንስ መክሰስ ነው። አሁን ግን ከዚህ ከጀዋር ግርግር ጋር ተያይዞ ለመወደድ again ፖለቲካ ችርቻሮ ለማግኘት ዝም ብለው ነው እንደዋዛ የተፈቱት። ትናንት እንደዋዛ በፖለቲካ ፈቃድ በፖለቲካ ፈቃድ ሰዎች ይታሰራሉ፣ በፖለቲካ ፈቃድ ይፈታሉ። ለምን ይሄ ፖለቲካ ፈቃድ የህግ ተቋማዊ አሰራር ኖሮት በፖለቲካ ምርመራ የሚደረግበት ምርመራ ተካሂዶበት በወንጀል የሚፈለጉ ሰዎች በወንጀል ተጠያቂ ሆነው ነገሩ ትራንስፓረንት ሆኖ ለምን አይሄድም? ለምሳሌ አሁን የሀገሪቱ የደህንነት ባለስልጣን የፌደራል ፖሊስ ኮሚሽነር የነሱ ሰዎች የተሳተፉበት በጠቅላይ ሚኒስትሩ ትዕዛዝ የተሳተፉበት ነው ተብሎ የሚጠረጠር ትልቅ ሁነት ተከስቶ ምንም መንግስታዊ ምርመራ አይደረግም። ይልቅ በዚህ ጉዳይ አሁንም ለማትረፍና ጀዋርን ለማሳሰር እንዲቻል የፓርላማ አባላት ሄደው ለሚዲያ መግለጫ ይሰጣሉ። የሬዲዮ ፋና ዋልታ እየሄዱ ኢንተርቪው ያደርጋሉ የተለያዩ ሰዎች። እንደዚህ መሆኑ ተገለጸ ተብሎ ይነገርልን። የሚያመቻቹት ፍሬም የሚያደርጉት ይሄ የተከሰተው ነገር የተከሰተው በሱ ስለሆነ በተበደለ ለምን አልሞተም ነው ዋናው ችግር። ለምን አልተገደለም ስለሆነ አሁን በግድያ ለማጥፋት ያልቻልነውን እሱን በእስር ማጥፋት አለብን። ይሁን ይሄ አሳዛኝ የኢዜማን መግለጫ ተከትሎ ዶክተሩ የተናገሩት ዶክተር ብርሃኑ ነጋ በተናገረው በፌስቡክ ገጽ ላይ ለዲቤት ወይም ለውይይት ግብዣ እንዳቀረብክ ነው ያየነውና ምን አነሳሳ እና ከወትሮ ደግሞ በተለየ ሁኔታ ምናልባት ብዙ ጊዜ ሚዲያ ላይ ቀርቦ ተናግሯል። ምንድነው የመልእክቱ ይዘት ወይ የመግለጫው ይዘት በምን ተለይቶብህ ነው ዲቤት እናርግ
በግልጽ በህዝብ ፊት ለማለት የተገደድከው እና ይሄን ክፍል ስናጠናቅ ምናልባት እንደ መፍትሄ ሐሳብ ነገ ከጠቅላይ ሚኒስትር ቢሮ መግለጫ ይሰጣል የሚባል ነገር አለና ከዛ እሱንም ግምት ውስጥ በማስገባት መፍትሄ ይሆናል ብለህ የምታስበውን በአንተ በኩል አንተ ባየህበት መንገድ አንስተህ ወደ ክፍል 2 እንሄዳለን። መልካም የክርክር ወይም የውይይት ግብዣ ያቀረብኩበት ምክንያት የኢዜማ መግለጫ ሲነበብና ከዛ በኋላ ለጋዜጠኞች ዶክተር ብርሃኑ መልስ ሲሰጥ የተናገረበት ቋንቋ እና የገለጹበት መንገድ በአጠቃላይ ችግሩን የተነተኑበት መንገድ ትክክል አይደለም ብቻ ሳይሆን ኃላፊነት የተሞላበት አልመሰለኝም። ስድብና ቁጣ ያለበት ነበር። ለችግሩ የሚወቅሷቸው ሰዎች ተበዳይ ናቸው እንጂ ሊወቀሱ የሚገባቸው አይደለም። ኢንፋክት ለችግሩ ከሚወቀሱ ሰዎች መካከል የነሱ ፓርቲ በግንባር ቀደምትነት መንግስት ለምሳሌ በግድያው ሴራ ላይ እጁ ስላለበት እነሱ ደግሞ ቀደም ሲል እንዳልኩት የቤተ መንግስት ፓርቲ ስለሆኑ ብቻ ሳይሆን በጣም ዛሬ አደጋ የደረሰበት ቦታ ላይ ያሉትን ወጣቶች እያደፋፈሩ እያደራጁ እያስታጠቁ ለረጅም ጊዜ ሲንቀሳቀሱ ስለነበረ ሶስተኛ በሚዲያዎቻቸው የግድያና የግጭት ጥሪ ግንቦት 7 በተለይ ማለት ኢዜማ የነሱ የሚዲያ ተቋም በሆነው በኢሳትና በ360 ጭፍጫፊዎቻቸው ማለት በኩል ይንቀሳቀሱ ስለነበረ ሙሉ በሙሉ ለደረሰው ጥፋት ተጠያቂዎቹ እነሱ ሆነው ይያለ ቀጥታ ግን አነቃጥረው እነሱ ይያሉ ሲናገሩ ስለተማዋቸው ከተናገሩት መካከልና ለክርክር የሚጋብዘው ዋናው ነገር ምንድነው ካልከኝ ደጋግመው የሚናገሩት ነገር ምን ነበር? እኛ ለዲሞክራሲ እና ለተናፈቀው የዲሞክራሲያዊ ስርዓት ግንባታ እንታገላለን። የዲሞክራሲ ስርዓት ሊገነባ ሲሆን በዲሞክራሲያዊ ፖለቲካ ውስጥ ማሸነፍ እንደማይችሉ ስለገባቸው ግጭትና ግርግር ለማስነሳት የሚሞክሩ ኃይሎች ናቸው ይሄን ያደረሱት የሚል ይሄንንም ደግሞ ያደረሱት እነ ጀዋር ማለት ነው። በዲሞክራሲያዊ መንገድ በሐሳብ ተወዳድረው መርታት የማይችሉ ስለሆነ ነው ይሄንን ግጭት የፈጠሩት የሚል ክስ አቅርበዋል። ይሄ ክስ መሰረተ ቢስ ነው። ነገር ግን በእውነት የሚያሸንፍ የፖለቲካ ሐሳብ ለአገርም መፍትሄ የሚሆን ለህዝቦችም ሰላም ምክንያት የሚሆን ሐሳብ ካላቸው ሰው እንዲገደል ከመዝመት ሰው እንዲታሰር ከመዝመት ሚዲያ እንዲለጎም ከመዝመት ወጣት እንዳለ እንዲረገም ከመዝመት ለምን በአደባባይ እነሱ ይያሉ ከሚጠሯቸው ሰዎች ጋር ክርክር ፍለፊት በህዝብ ፊት በሚዲያ አይቀርም የሚል መሞገቻ ነው ያነሳው። ጉዳዩን ወዴት እነዚህ እንደውም ክሶቼን እኔም አቅርቤያለሁ። እነዚህ ነገሮች እኮ እናንተ ዛሬ የምትኮንኗቸው ነገሮች የሚያመላክቱት ተመልሰው ወደ እናንተው ተመልሰው እናንተን ነው ኢምፕሊኬት የሚያደርጉት እናንተን። ያንን ዲፍሌክት ለማድረግ ለምንድነው እነሱ የልጆች ጨዋታ ነው የሆነው። የተጠቃውን ሰውዬ እየወቀስክ ለደረሰው ጉዳት ሁሉ እሱ ነው ይላል። ከዛ እኮ ከሳምንት በፊት የነሱ ሚዲያ ጀዋር ለምን አይታሰርም? ጠቅላይ ሚኒስትሩ ኖቤል ስለተሸለመ በኖቤል ሽልማቱ ተጠቅሞ በኖቤል ዕውቅናው ተጠቅሞ ጀዋር ከአቅሜ በላይ ሆኗል ብሎ ለአሜሪካ ነግሮ ማምጣት እንደዚህ ሲሉ የነበሩ ናቸው። ሙሉ በሙሉ የዚህ ሴራ ሲያራግቡ የኖረው የሚዲያ ተቋም የፖለቲካ ፓርቲ ያስተላለፍ ሁኔታ የፖለቲካ አስተላለፍ የነሱ ነበር። ዛሬ ቁጭ ብለው ጭፍጨፋው ላይም ደግሞ የተሳተፉትና ገዳይ ሆነው የተቀመጡት የነሱ ደጋፊዎች ናቸው። የነሱን ፖለቲካ የሚያራምዱ ጀዋር ሽብርተኛ ነው፣ ቄሮ ሽብርተኛ ነው እያሉ በየከተማው ቆንጨራ ይዘው ሲሮጡ የነበሩ ቆንጨራ ባንዲራ ነፍጠኛ ነኝ ምናምን ነኝ የሚል ልብስ የለበሱ ሰዎች ናቸው። እነዚህ የነሱ ኮንስቲትዩንሲ እንጂ የጀዋር አይደለም። እነዚህ የነሱ ኮንስቲትዩንሲ ናቸው እንጂ የብሔርተኞች አይደሉም። ዘመናዊ የሐሳብ ፖለቲካ የምናራምድ ሰዎችን ስለፈሩ ነው። ኦኬ ሐሳብ ካላቸው
መሰረታዊ ለሆኑ የሀገሪቱ ጥያቄዎች ሀገሪቱ የምትተዳደርበት ሐሳብ የሚያቀርቡት ሐሳብ ካላቸው እንያቸው እስቲ እነሱ ችለው እነሱ ህዝብን የሚያስመርጥ በህዝብን የሚያስወድዳቸውና የሚያስመርጣቸው ሐሳብ ኖሯቸው እኛ የሌለን ሐሳብ ምን እንደሆነ እንየው። ህዝብ ይየው ይሄን ይስማ። ህዝብ እንዲሰማ በህዝብ ፊት ሁላችንም የሚያስኬድና የማያስኬድ የሚጠቅምና የማይጠቅም መሰረት ያለውና መሰረት የሌለው ሐሳብ የሆነና ሐሳብ ያልሆነ ማን እንዳለው በህዝብ ፊት እንናገር። ከዛ ህዝቡ ይፍረድ። ዝም ብለው ቁጭ ብለው እኛ ባለ ሐሳብ ነን እነሱ ሐሳብ የላቸውም እኛ እናሸንፋለን እነሱ አያሸንፉም ስለማያሸንፉ ስለፈሩ እንደዚህ ያደረጉ ነው ካሉ በኋላ ክሪሚናላይዝ አድርገው ከሐሳብና ከክርክር ከውይይት በፊት ከመድረክ እንዲወጡ በወንጀል እንዲወጡ ተወንጅለው እንዲወጡ እየኮነኑ ነው ያለው። ይሄ አንደኛ የራስን ጥፋት ለሌላ ሰው ማሸጋገር ነው። ሁለተኛ ሳይፈተኑ መጀገን ሐሳብ ሳይኖራቸው ለምሳሌ እኔ ሁሌ የምጠይቀው ስለ ኢትዮጵያ ለመሆኑ በእነዚህ በአጠቃላይ የአንድነት ኃይሎች ምናምን አሁን ዛሬ ዜግነት የሐሳብ ጠቅላይ ሚኒስትሩን ጨምሮ በሐሳብ ላይ ካለ ሐሳብ ካላችሁ አምጡ ምናምን የሚሉ ሰዎች አሉ። ምን ሐሳብ ለኢትዮጵያ አቅርበው ያውቃሉ? ሐሳብን ብለው የሚያነሱት ተቃውሟቸው ምንድነው? የብሔር ብሔረሰቦች መብት እውቅና ሊሰጠው አይገባም። የፖለቲካ በብሔር መንገድ መካሄድ የለበትም። የብሔር ፖለቲካ መታገድ አለበት። የሕገ መንግስቱ አንቀጽ 39 መሰረዝ አለበት። ፌደራሊዝሙ መሰረዝ አለበት። ተቃውሞ ያለን ሐሳብ መቃወም። ሁለተኛ ኢትዮጵያ ውስጥ ሊበራል ነን ስለሚሉ ማለት ነው። ኢትዮጵያ ውስጥ መንግስት የመሬት ባለቤትነት ሊኖረው አይገባም። ነፃ ገበያ ይካሄዳል። ይሄም ሕገ መንግስቱ አንቀጽ 40 የሚያስቀምጠው የመሬት መንግስታዊነትን መቃወም ነው። ኢህአዴግ ሲሰራበት የነበረውን ደርግ ሲሰራበት የነበረውን መንግስት በኢኮኖሚ ውስጥ ያለውን ሮል መቃወም ነው። ከሱ ጋር ተያይዞ የሚቃወሙት ነገር ለምሳሌ ክልሎቹ ሬጉላተሪ ስልጣን ሊኖራቸው አይገባም ይላል። አንድ ሀገር እኮ አይደለም ይላል። ሬጉላተሪ ስልጣን ማለት ተራ ለምሳሌ ኢንቫይሮንሜንታል ፊዚቢሊቲ አሴስመንት ለኢንቨስተሮች የክልል የተፈጥሮ ሀብትና የአካባቢ ጥበቃ ምርመራ ማድረግ የለበትም። በቃ ፌደራሉ ካጸደቀ አይበቃም እንዴ? ለምንድን ነው እኛ የምንጠየቀው? ሬጉላተሪ ተቋማት እንዳይኖር ይሄ ነው ያላቸው ሐሳብ። ይሄ ደግሞ ተቃውሞ እንጂ ሐሳብ አይደለም። ይልቅ ትናንትናም ዛሬም ቻሌንጅ ማድርገው እኔ ለመሆኑ እነዚህ የፖለቲካ አሰላለፍ ኃይሎች በአጠቃላይ ስለ ኢትዮጵያ ሲያዩ ለኢትዮጵያ ያላቸው የወደፊት ራዕይ ምንድነው? ምን ሐሳብ ሰጥተው ነው ያውቃል? ቢበዛ የሚያስቡት ወደ ምኒልክ እንመለስ ነው። ቢበዛ ምኒልክ ጀግናይ ነው የሚለጥፉት መፈክር ምናምን ኢትዮጵያ እንድነች ሀገሬ የሆነ ኮከብ ያለው ባንዲራ ይሄ አይነት ተራ የሆነ የልጆች ጨዋታ ነው የሚጫወቱት። ኮከብ ያለውና ኮከብ የሌለው ባንዲራ who cares about that flag? አንድ ጓደኛ የሰሞኑን የቦሊቪያ አረንጓዴ ቢጫ ቀይ ነው ባንዲራው። ምንም ከኢትዮጵያ ጋር የሚያገናኝ አረንጓዴ ቢጫ ቀይ አድርገው ነጭና ጥቁር አድርገው it doesn't matter። ይሄ ሐሳብ አይደለም። ከሆነ ደግሞ የድሮ ሐሳብ ነው። አዲስ ሐሳብ አምጣ። የለህም። ኢትዮጵያ ውስጥ ያለውን መሰረታዊ ተቃርኖ ለመፍታት ምን ሐሳብ አለ? ይሄን ሀገር ለመቤዠት ምን ሐሳብ አለ? ሀገረ መንግስቱን ለመቤዠትና በተደላደለ የዜግነት መሰረት ላይ ለማቆም ምን ሐሳብ አለ? የዜጎችን እኩልነት ለመተግበር ምን ሐሳብ አለ? የዜጎችን እኩልነት የሚጠየፉ ስለሆኑ እኮ ነው ዛሬ በብርቱካን ሚደቅሳ በኩል የምርጫ ህጉን ሲያሻሽሉ በክልሎቹ ውስጥ አንድ ሰው ተመራጭ ሆኖ ህዝብን ለማገልገል የአካባቢውን ቋንቋ ማወቅ አለበት የሚለውን መስፈርት የሰረዙት። ዛሬ ያለው የምርጫ ህግ ተሰርዞበታል። ወደ ኋላ ነው የወሰዱት። ምክንያቱም ኖርማል ነው አንድ ተወካይ ህዝቡን የሚያናግረው የህዝቡን ቋንቋ ካወቀ። የአካባቢውን ቋንቋ ማወቅ አለበት የሚለውን የምርጫ ህግ ሰርዘው ዛሬ እነሱ በፈለጉበት እንዲመረጡ የቋንቋ ሪኳየርመንቱን ሰርዘው። ይሄ ነው የነሱ ራዕይ። የወደፊት ራዕይ ሲሉ ስለ ዜጎች፣ ስለ ሀገረ መንግስቱ፣ ስለ አገሪቷ የመቤዠት ተስፋ ምን ሐሳብ አላቸው? ፖለቲካዊ ራዕያቸው ምንድነው? ለኢኮኖሚና ለማህበራዊ ፍትህ ያላቸው ዝግጅትና ፓኬጅ ምንድነው? ምንድነው የሚያስቡት? ነፃ ገበያ፣ መንግስት መሬት መያዝ የለበትም ምናምን። ኦኬ እናንተ ምን አስባችሁ?
መንግስት እሺ ይውጣ መንግስት ሬጉሌት የማያደርገው ይሄን ያህል ድሃ ያለበት ሀገር ካፒታሊስት የሌለበት ሀገር የፕሮስፔሪቲ የብልጽግና ፓርቲን መሰረታለን ብሎ ይናገራል ጠቅላይ ሚኒስትሩ ባይ ኤክስቴንሽን እነሱ ስንት ካፒታል ያለው ምን አይነት ምንድነው ኢትዮጵያ ውስጥ ያለው ካፒታል መሬትና ሌበር አይደለም እንዴ መሬትና ህዝብ እኮ ነው ያለው የሀገር ሌላ ነገር የለው መሬቱን ደግሞ መንግስት ነው የያዘው ላው ያንን የግል እናድርግና ነው እየተባለ ያለው ናው ምን ካፒታል አለና ምን ካፒታሊስት አለና ነው የብልጽግና ፓርቲ የሚያስፈልገው ዛሬ ለሀብታሞች የሚታለ እነሱ ሲያላቸው ሐሳብ ምንድነው ለዛ ድሃ ሀገር ለ100 ሚሊዮን ህዝብ ድሃ ሀገር አንዳንዱ ክልል እኮ 74% ከድህነት በላይ በታች ወለል በታች ያለ ምን አይነት የማህበራዊ ፍትህ ራዕይ ስላላቸው ነው ሐሳብ አለን ሶስተኛ ማህበራዊ አመለካከቶች ለማህበረሰብ ኢትዮጵያን እንደ ማህበረሰብ ስለመገንባት ስታስብ ምን አይነት ባህል ምን አይነት ቋንቋ ምን አይነት ማንነት ምን አይነት ኪነ-ጥበባዊና ታሪካዊ መገለጫ ታሪክ ትውስታና ትዝታ ያለው ማህበረሰብ ነው ያ አካባቢ ያለው ህዝብ በለው ሲያስቡ ነው የሚያስቡ ኪነ-ጥበብ በአማርኛ ሚዲያ በአማርኛ ቋንቋ የትምህርት ቋንቋ በአማርኛ የሀገሪቱ ቋንቋ አማርኛ ብቻ ምናምን ነው የሚሉት ይሄ ነው ሐሳብ ይሄ ምን ሐሳብ ነው በዚህ በግሎባላይዜሽን ዘመን አንድ ሰው በዝም ብሎ እንደው ባለፈ ባገደመ 7-8 ቋንቋ በሚናገርበት ዘመን አንድ ቋንቋ ብቻ ካልተናገርን ሌላ ቋንቋ ተናገሩብን የሚል ሐሳብ ይሄ ነው ሐሳባቸው ለኢትዮጵያ እንደ ማህበረሰብ ሲያስቡ ለምሳሌ ኢትዮጵያ ውስጥ ህብረ ብሔራዊ ማለት ስለ ህብረ ብሔራዊነት ምንድን ነው የሚያስቡት ህብረ ብሔራዊነት እኛ እስከምናውቀው ድረስ ሴኩሪታይዝድ ነው በእነሱ ቋንቋ አደጋ ነው የደህንነት አደጋ ያመጣል የጸጥታ ችግር ነው የሚሉት ኢትዮጵያ ባለ ብዙ ብሔሮች ሀገር ነች ብሎ መናገር ይፈራል ነውር ነው ባለ ብዙ ብሔሮች ሀገር ነች አሁን እነዚህ ብሔሮች እንዴት አብረው ይኖራሉ በምን አይነት ኮኤግዚስተንስ ፖሊሲ በምን አይነት የኮኦፕሬሽን ፖሊሲ በምን አይነት ግንኙነትና ልዩነት በምን አይነት ዲስታንስ ርቀትና ቅርበት አብረው ይኖራሉ ምን ፖሊሲ አላቸው መልቲናሽናሊዝም መልቲካልቸራሊዝም ምን ሐሳብ አላቸው የትምህርት ፖሊሲን የቋንቋ ፖሊሲን የባህል ፖሊሲን የህብራዊ የሆነ የቋንቋ አጠቃቀም ፖሊሲ ምን ሐሳብ አላቸውና ዲሞክራሲ ስለሚፈሩ አይደል እንዴ ቆጠራ አይደረግም ምርጫ አይደረግም ብለው የሚከራከሩ ዛሬ እነ ጀዋር ምርጫ እንዳይደረግ ሐሳብ ስለፈሩ በግርግር ስልጣኑን ያዙት እነሱ በግርግርኛ ምን እናገኛለን እኛ ኮነን ግርግር ይቅርና ምርጫ ቶሎ ይደረግና በሐሳብ እናሸንፍ እናንተ ማሸንፉ ከቻላችሁ ስንል የነበር ነው ምርጫ የሚቃወሙት ቆጠራ የሚቃወሙት ሰዎች ግን ተመልሰው መጣው እነሱ እንደዚህ ስለሆነ መሸነፋቸውን ስላወቁ ብለው ሐሳው ገና ሳይፈተን ሐሳባቸው ሰዎችን ከፖለቲካው ገበያ የማስወገድ እርምጃ ይወሰዱ ይሄ ትክክል አይደለም ስለዚህ ትክክል ስላይደለ እውነታችሁን ከሆነ በዚህ ጉዳይ ላይ እንወያይ እውነትም ደግሞ ጎበዝ ከሆኑ እነሱ ዝም ብለው እንደ ፓርቲ የሆነ ሩም ውስጥ ተደብቀው ወጥተው ጽፈው ጥፋተኛው እንትና ካልታሰረ በቀር ያደጋለው ምናምን ከማለት ለምን ጎበዝ ከሆኑ መንግስት አጣሪ ኮሚሽን አቋቁሞ በምርመራ አካሄዶ በምርመራ አገራዊ እውነት አገሪቷ የምትቀበለው እውነት በዛ ጉዳይ ላይ ተመስርቶ ጥፋተኞቹ ተጠያቂ እንዲሆኑ ለማድረግ ለምን ቴብል አያደርጉም ለምን አጀንዳ ያደርጉት ይልቅ ወጥተው ኮንነው እሱ ለእርምጃ መወሰድ አለበት ብለው ከመሄዱ ይሄ የሐሳብ የለሽነት የምናብ ብኩንነት ኢማጂኔሽን ክራይሲስ እንዳለ የሚያሳይ ስለሆነ ነው በድፍረት በእውነት ሐሳብ ካላችሁማ ጥሩ ነው ያንን ሐሳብ ማየት እንፈልጋለን እኛ እንዲሁም ሐሳብ ያለን እኮ እኛ ምንም ሐሳብ የላችሁም ተሞክሮ ተረግጦ የወደቀ ሐሳብ ነው ሁለት አብዮት ተካሄዱበት ሶስተኛ መጥቶበት የተፈረካከሰ ሐሳብ ቤት የለሽ ፖለቲካ ነው የምታራምዱት ኮምንላቸው ኮንስቲትዩዌንሲ የሌለው ማህበራዊ መሰረት የሌለው ፖለቲካ ስለሚያራምዱ ለምን ማህበረሰባዊ መሰረቱ የተናደ መሰረት ሐሳብ ስለሆነ እሱን ይዘው ሲያበቁ የሚያሻግርን ሐሳብ ይረግማሉ በየቀኑ
ስለዚህ አለን የምትሉ ከሆነ እንከራከርና ህዝቡ ይለይ። ዝም ብለን ለምን እንወነጃጀላለን? ሚዲያ አክሰስ ስላላቸው ለመንግስት ቅርብ ስለሆኑ ቁጭ ብለው እነሱ መናገር ስለሚችሉ ኪነ-ጥበቡንም ሚዲያውንም ቢሮክራሲውንም መንግስትንም ጠቅላይ ሚኒስትርነቱን ጨምሮ ፕሬዚደንሲውንም ምርጫ ቦርድንም ስለያዙ ብቻ እነሱ የሐሳብ ልዕልና አላቸው ማለት ነው? የሐሳብ ልዕልና አይደለም፣ ሐሳብ የሚባል ነገር የላቸውም ብዬ አምናለሁ። ይሞግቱኝ አሁንም ከፈለጉ በዚህ ሚዲያ ጭምር ለመከራከር ፈቃደኛ። ሌላ ያነሳው ጥያቄ ጠቅላይ ሚኒስትሩ መግለጫ ይሰጣሉ ተብሎ ይጠበቃል እና የመፍትሄ አቅጣጫ ምን ይሆናል የሚል ነው። የራሴን የመፍትሄ አቅጣጫ ተጠቁማለሁኝ፣ ግን ከዛ በፊት ጠቅላይ ሚኒስትሩ መግለጫ ይሰጣሉ እንግዲህ ተብሎ ይጠበቃል። ምን አይነት እንደሚሆን ምንም መገመት አይቻልም። የተለየ ግን አይሆንም። ለምን ጠቅላይ ሚኒስትሩ በሳቸው ትዕዛዝ የፓርላማው ንግግር አለ። ከዛ በፊት የኦህዴድ ማዕከላዊ ኮሚቴ ላይ የተነሳና የተደረገ ንግግር አለ። ከዛ በፊት እቺን ቃል በቃል በኦሮምኛ የተናገረ የጀዋር ጉዳይ ቀላል ነው፣ ጠባቂዎቹን ከስሩ ታነሳለ፣ ጠላቶቹ ይገሉታል። የጀዋር ጉዳይ ቀላል ነው ጠቅላይ ሚኒስትሩ ተናገሩት የሚሉ ውስጥ አዋቂዎች የሚያጋሩን ሐሳብ ነው። የጀዋር ጉዳይ ቀላል ነው፣ አትፍሩት። እሱን አንድ ስልክ አሜሪካን ኤምባሲ መደወል እሱ የሱን ጉዳይ እሱን ካገር ይሸኘዋል፣ እሱ ችግር አይደለም ብለው ጠቅላይ ሚኒስትሩ ተደጋጋሚ አሹራንስስ የሰጧቸው ሰዎች አሉ። ስለዚህ ጠቅላይ ሚኒስትሩ በቀጥታ ኢምፕሊኬትድ ናቸው በዚህ ጉዳይ። እስኪ ይጣራሉ፣ ሁሉ እጆች ወደ እሳቸው ያሳያሉ። ከራሻ ተመልሰው በጉብኝት ላይም እያሉ ይሄ ነገር ሲፈጸም ከሰዓታት በፊት በፓርላማ ተናግረው የወጡበት ጉዳይ ሆኖ ያለ እንኳን ጉዳዩን በመኮነን በመሆኑ በመከሰቱ በማዘን ምንም አይነት ነገር አልከለሱ። ከራሻ ተመልሰው ከ24 ሰዓት በኋላ ጠብቀን እስካሁን ድረስ መግለጫ አልሰጡም ካልተናገሩ እሳቸው እንዳደረጉት መቁጠር እንችላለን። ምክንያቱም ከዛ ቀድሞ የተናገሩት ነገር ስላለ የሚል ጽሁፍ ጽፌ እኔ ለጥፌ ነበር ቻሌንጅ ለማድረግ ነው። The silence speaks loud unless and until he speaks out. ከሰዓታት በኋላ ከሁለት ሰዓት በኋላ በጻፉት በጽሁፍ በወጣ የጠቅላይ ሚኒስትር ቢሮ መግለጫ ስለ ኢንሲደንቱ ምንም ያሉት ነገር የለም። ስለ አድራጊው ስለ ሁነቱ ምንም ነገር አላሉ። ይልቅ ዛቻ፣ ማስፈራራት፣ የህግ እርምጃ ይቀጥላል፣ አረሙን እየነቀልን ስንዴውን እየሰበሰብን አፈሩን እያለማን እንቀጥላለን አይነት ኮሚሽን የማቋቋም ምናምን ሐሳብ አለ። አሁን ደግሞ ጊዜ ወስደው ካድሬዎቻቸው እንደሚያደርጉት ተረጋግተው ተንፈስ ብለው ብዙ ነገር ተሰባተው ያይተው ስብሰባ አድርገው ስለሚመጡ መልስም ይሆን ይመስለኝ አሁንም ጀዋርን ለማሰር እርምጃ እንወስዳለን፣ የህግ ማስረጃ ማሰባሰብ ጀምረናል ወይም ጨርሰናል ምናምን ወዘተ ነው የሚሉት። የኔ ግምት ነው መሆን ያለበት። ጠቅላይ ሚኒስትሩ አንድ አመት ተኩል ሆኗቸዋል። ጠቅላይ ሚኒስትሩ በዚህ አንድ አመት ተኩል ውስጥ ከፈቱት ችግር ይልቅ የፈጠሩት ችግር ይበዛል። ካመጡት የመፍትሄ ሐሳብ ይልቅ የፈጠሩት የጋረጡብን ማዕት ችግሮች በዝተዋል። አንደኛ አሁን ባለው ሁኔታ ጠቅላይ ሚኒስትሩ በየትኛውም አካባቢ ባለ ህዝብ ተወዳጅነትም ተአማኒነትም አመኔታም የላቸው። በሁለቱም መንገድ በችሎታም በብቃትም ኮምፒተንስም የላቸው። ሁኔታዎቹን ሀገሪቱን ወደ ዲሞክራሲያዊ ለማሸጋገር በስርዓት ለማሸጋገር ፍላጎቱም ያላቸው አይነት ችሎታ የላቸውም የምንለው ለምንድን ነው? አንደኛ ሀገሪቷን ገቨርን ማድረግ አልቻሉም። ከዴይ ዋን ጀምሮ ስንለው የነበረ አስተዳደራዊ ስራዎችን መስራት በወጉ አልተቻለም። ሁለተኛ የህዝቡን ጥያቄዎች በቀጥታ ለመመለስ ጥረትም ፈቃደኝነትም በጎ ልቦና ቅን ልቦና አላሳዩ። ሶስተኛ ዲሞክራሲያዊ ሽግግር ለማድረግ የተደላደለ የውድድር ሜዳ የፉክክር ሜዳ ለማድረግ የሚያስፈልጉ ቅድመ ዝግጅቶችን ከማድረግ ይልቅ ለራሳቸው ብቻ የሚጠቅሙ ነገሮችን ማመቻቸት፣ ወገንተኛ የሆነ አደረጃጀት በምርጫ ቦርድ፣ በፍርድ ቤት፣ በደህንነት ተቋማት፣ በተለያዩ ኮሚሽኖች እያደረጉ የተደላደለ ሜዳ የመፍጠርን ስራ ችላ ብለዋል።
አንዳንድ ፓርቲዎችን በግል አቅርበው ሌሎችን አርቀዋል። አንዳንድ ግለሰቦችን በግል አቅርበው ሌሎችን ከመድረክ ማውጣት ብቻ ሳይሆን በህይወት እንዳይኖሩ ድረስ ቅስቀሳ ያደርጋሉ። በቀጥታም ባይሆን በኤጀንቶቻቸው በወኪሎቻቸው በኩል። ይሄን ስታይ ሁለት ነበር የዚህ ጊዜ የባላደራው መንግስት ኃላፊነት ጥያቄዎችን መመለስ ወይም ለጥያቄዎቹ ለመመለስ የሚያስፈልጉ እርምጃዎችን መውሰድ፣ ዲሞክራሲያዊ ሽግግሩን ማቀላጠፍ። በሁለቱም መስፈርት ወድቀዋል። ይልቁኑ ሶስተኛ ነገር ተፈጥሯል። በየአካባቢው በህዝቦች መካከል ግጭት በርክቷል። በማያስፈልጉ የታሪክ ትርክቶች ላይ ክርክርና መፋጠጥ ፖላራይዜሽን በርትቷል። ኮንፍሮንቴሽን በርትቷል። ስለ ወደፊት ሲታሰብ የመጠራጠር ግራ የመጋባት እና ሆሪዞንታሊ ደግሞ በህዝቦች መካከል ያለመተማመንና የመፈራራት እንዲያውም ከመፈራራት የተነሳ የትጥቅ እሽቅድምድም ተጀምሯል። ይሄ ደግሞ የሆነው በጠቅላይ ሚኒስትሩ ንግግሮች፣ ውሳኔዎች እና የሚያቋቁማቸው ተቋማቶች፣ የሚሾማቸው ሹመቶች፣ የሚገኙባቸው ቦታዎች፣ የማይገኙባቸው ቦታዎች፣ የሚያዝኑላቸው ሰዎች፣ የሚያዝኑባቸው ሰዎች በእነዚህ ሁሉ ስለሆነም በተለይ ዛሬ የኖቤል ሽልማት ተገቢ አይደለም ብዬ ነው የማምነው። አንዳንድ ሰዎች ተገቢ ነው ይላሉ። አይደለም። ለምሳሌ የኤርትራን ሰላም በመፍጠር ምናምን ይባላል። የኤርትራን ሰላም አልፈጠሩም። የተፈጠረ ሰላምም የለም። አሁንም በድንበሩ ዝግ ነው። ኢንፋክት አሁን ከኤርትራ የመወረር አደጋ አለ ኢትዮጵያ ላይ ተጋረጠ። በጠቅላይ ሚኒስትሩ አነሳሽነት ስምምነት ከኢሳያስ ጋር ይገባልም ብዬ ግን ኦኬ ጥሩ እንኳን ተሰጠ። አሁን ከነ ኖቤል ክብሩ በዚህ ጊዜ ሌሎች ግጭቶች ሳይመጡ ሙሉ በሙሉ ይሄ ሁሉ ተቃውሞ ሳይመጣ በእሳቸው የሥራ ዘመን ብዙ ደም መፋሰስ ሳይከሰት ከስልጣናቸው በፈቃደኝነት ቢለቁ ክብራቸው አንዱ መፍትሄ የምለው ነው እሱ። ያን የማያደርጉ ከሆነ ይሄ ቀርቦላቸዋል ወሬ ጥያቄው። ያን የማያደርጉ ከሆነ ኢህአዴግ እንደ ድርጅት አሁን ያለው መንግስት እንደ መንግስት ኃላፊነት አለበት። መንግስት ላይ እሳቸውን የሾመው ኢህአዴግ እንደ ድርጅት ነው። አስታወስክ ለ17 ቀን ያህል ተሰብስበው ኢህአዴግ ምክር ቤት የሚባለው ካውንስሉ ተሰብስቦ ነው የወሰነው የመረጠው ማለት ነው። ስለዚህ ያ የመረጠው አካል ኃላፊነት አለበት። ጠቅላይ ሚኒስትሩ በህዝብ ዘንድ ተወዳጅነትን አጥተዋል። ህዝቦች እንዲጋጩ ምክንያት ሆነዋል። ዴሞክራሲያዊ ሴሽኑ ላይ ወደ ኋላ ቀርቷል። ሀገርን ማስተዳደር ማለት ሰላምና ጸጥታ ማስከበር፣ ቤሲክ የሆኑ የማህበራዊ ግልጋሎቶች እንዲቀጥሉ ማድረግ፣ እነዚህ ላይ ከማተኮር ይልቅ ሌላ ነገር ላይ ያተኮሩ ስለሆነ ለሀገሪቱም ለድርጅቱም ለመንግስትም ትልቅ ሸክም እየሆኑ ነው። የግጭት ምክንያት እየሆኑ ከአብሮነት ይልቅ የመለያየት ምክንያት እየሆኑ ነው። ስለዚህ ከድርጅቱ አትሊስት ከጠቅላይ ሚኒስትርነት እንዲነሱ ኢህአዴግ ማስገደድ አለ። ያን የማያደርግ ከሆነ እያንዳንዱ እሳቸው የሚወቀሱበት ነገር የኢህአዴግ ነው፣ የመንግስት ነው። ስለዚህ ይሄ መንግስት ኃላፊነቱን የተወጣ መንግስት ከመሆኑ የተነሳ ወደ ሌላ አመጽና ወደ ሌላ ትንቅንቅ ውስጥ ልንገባ እንችላለን። ይህ እንዳይሆን ቢቻል በፈቃደኝነት ስልጣናቸውን እንዲያስረክቡ እና ተከብረው ያለምንም ሌላ ጋጋታ ተከብረው ከነ ኖቤል ሽልማታቸው ከሰሯቸው መልካም ነገሮች ይሄ በተለይ የግል ዲፕሎማሲ የግል ከህዝብ ጋር መገናኘት እንደዚህ አይነት ነገሮች አሉ። በሚወዱት ስራ ላይ ተሰማርተው በሚወዱት የፐብሊክ የህዝብ ስራ ላይ ተሰማርተው እንደተከበሩ እንዲቀጥሉ ማድረግ። ያን በራሳቸው ፍቃድ የማያደርጉ ከሆነ የተለመደ ነው። አንድ ሰው ወደ መንግስት ስልጣን ሲመጣ ሐሳብ ነው ይዞ የሚመጣው። ያ ሐሳብ ተቀባይነት ካገኘ ይመረጣል፣ ደጋግሞ ይመረጣል፣ ይኖራል፣ ሌጋሲ ይኖረዋል። ያ ሐሳብ ተቀባይነት ካላገኘ ግን ሐሳቡ ስለሆነ የተሸነፈው እሱ ሊቀጥል አይችልም። መደመር መጻፉ በአደባባይ አርብ ተመርቆ ሮብ የሚቃጠል ከሆነ መውጣት ነው ያለበት። ይሄ ግልጽ ሆኗል። በቃ
ስለዚህ ሞክሬያለሁኝ በቅን ልቦና ይሄን ሐሳብ አምጥቼ ለማጥፋት ሞክሬያለሁኝ አልተሳካልኝም ስለዚህ ሌላ የተሻለ ሐሳብ ያላቸው ደግሞ ይሞክሩት ብለው ዞር ማለት ነው ያለባቸው ይሄን ማይደርጉ ከሆነ ኢህአዴግ ታሪካዊ ኃላፊነቱን ባላደራነቱን ሊወጣ ከፈለገ እሳቸውን አስወግዶ ሌላ ሰው በቦታቸው ሹሞ መከተል ነው ያለበት እና እንደገና የዲሞክራታይዜሽኑንም አገር የማስተካከሉንም ጥያቄ የመመለሱን ስራ ከዜሮ ይጀምራል ምክንያቱም ምንም የተመለሰ ነገር የለም እንዲሁም ሌሎች ጥያቄዎች ተፈጥረዋል ዛሬ ሌሎች አደጋዎች ተጋርተውበታል ያንዳንዱ ቡድን ህዝብ ክልል ስለዚህ ለዛ ብቃት ያለው ፍቃደኝነቱም ያለው በቀጥታ ከህዝብ ጋር አመኔታ ያለውን ሰው በቦታው በመመለስ በመምረጥ ተምሾም መቀጠል አለባቸው ይያምናሉ እዛ ጋር ነው ነገሩ የተበላሸው ከላይ ነው የተበላሸው ስለዚህ ከላይ ነው ማስተካከያው ሌላው ነገር ከዛም የሚፈለፈል ይሆናል ማለት ነው መልካም ዶክተር አመሰግናለሁ በድጋሚ ግን ሐሳቡ ተቀባይነት አላገኘም አዲሱ የመደመር ፍልስፍና ለማለት ወቅቱ ነው አዎ አንድ አመት ሙሉ እኮ ተወራ አንድ አመት ሙሉ ተሰበከ አንድ አመት ሙሉ ስልጣና ተሰጠበት ለምሳሌ በይሄ ሐሳብ በጣም በስፋት የመንግስት ሐሳብ ሆኖ እንዲቀበሉት ለማድረግ የተሞከረው በኦህዴድ ውስጥ ነው ከዋናው የዚህ ቡድን የባላደራው መንግስት ቡድን መሪ የነበሩት አቶ ለማ መገርሳ ነው ተቃውሞ የተነሳበት ይሄ ሐሳብ አንደኛ ለኦሮሞ ፓርቲ እንደ አይዲዮሎጂ ሊቀጥል አይችልም ትክክል አይደለም ሁለተኛ ከሆነም ለአገር ይጠቅማል ከተባለ መጀመሪያ እዚህ ኦሮሚያ ውስጥ ያሉትን የተለያዩ ቡድኖች እና የፖለቲካ አሰላለፎች መደመር አለበት ያንን ማድረግ አይችልም የኦሮሞ ፖለቲካ ኃይሎች የሚሰለፉበት አሰላለፍ የሚታገሉበት ትግል ሐሳብ አላቸው ያ ሐሳብ መደመር አይደለም ለአገር ደግሞ ጊዜውንም የጠበቀ አይደለም ምክንያቱም ለአገር ከሌሎች ጋር እንደመርና እንዋሃድ ምናምን ለማለት የሚያስችለን እዚህ ራሳችን እንኳን አንድ አይደለም ፋክት ያሉት በፓርቲ ውስጥ እኛ በጎሪጣር እንደምንተያዩ ማስተያየትን እናውቃለን ይሄ ለውጥ ከመጣ ጀምሮ በማለት ካድሬዎቹን እስኪያለቅሱ ድረስ ነው የተነጋገሩት በኦህዴድ ውስጥ እንኳን ተቀባይነት ያለው ሐሳብ አይደለም ህወሓት በግልጽ ተቃውሞ አዴፓ በመደመሩ ላይ ያለው ሐሳብ ምን እንደሆነ አይታወቅም ነገር ግን ያው የኛ ሐሳብ ነው እሱ በሚል ዝብለው ይተውታል ነገር ግን ከኦህዴድ ጋር ከራሱ ከጠቅላይ ሚኒስትሩ ጋር ስር የሰደደ ሽኩቻ አላቸው እነሱ ከዛኛው ፓርቲ ማስጣል የሚፈልጓቸው ብዙ ሐሳቦች አሉ የብሔርተኝነትን ሐሳብ ጨምሮ ስለዚህ በድርጅቶቹ ራሱ ተቀባይነት የላቸውም የደኢህዴን ቡድኖች ተበታትነዋል እንደምታውቀው የተለያዩ የብሔር ድርጅቶች ናቸው እንኳን ሊዋሃዱ እንደ ግንባር እንኳን ለመቀጠል በብዙ መንገድ ሰራርቀዋል በተለይ ማንነት ጥያቄ የክልል ጥያቄ በተነሳባቸው እንደ ድርጅት ኢህአዴግ ይሄንን ሐሳብ የራሴ ሐሳብ ነው ብሎ አልተቀበለው የግለሰቡ ሐሳብ እንደ ህዝብ አትሊስት በኦሮሚያ በአደባባይ መጻፉን እያቃጠሉ ተናግረዋል ሰዎች ዳውን አብይ መደመር የሚለውን ኢዳሙ የሚለውን መጽሐፍ በአደባባይ ህዝብ ፊት ነው ያቃጠሉ በሐረርጌ ከመሃል እስከ ምስራቅ ጥግ ድረስ ያው ደቡብና ምዕራብ በኮማንድ ፖስት ስር ስላለ የተቃውሞ እንቅስቃሴ ማድረግ ስላልተቻለ አልታየም እና እነሱ ቦታዎች ደግሞ በግልጽ የተቃውሞ መንደሮች ናቸው ኦሮሚያ ውስጥ ተቀባይነት ከሌለው ትግራይ ውስጥ ተቀባይነት ከሌለው በኢህአዴግ ውስጥ በራሱ በኦህዴድ ውስጥ ተቀባይነት ከሌለው አንድ አመት ሙሉ ተሰብኮ ምንነቱ ካልታወቀ በጣም ጥሩ ሐሳብ እንኳን ቢሆን ወይ በደንብ አልተሸጠም ወይም ደግሞ የጠቅላይ ሚኒስትሩ ብቻ ሐሳብ ስለዚህ አንድ አገር ያልገዛው ሐሳብ አገር ማስተዳደሪያ ቤተ መንግስት የሚገባ ሐሳብ ይሆናል ብሎ ድርቅና ነው የሚሆነው ከዚህ በኋላ ያንን ሐሳብ ይዤ ካልገዛው ብሎ መጮህ ድርቅና ነው ባንተ ያሻሻት ስተትም ይሁን በሐሳቡ ጅልነትም ይሁን ሰው ካልተቀበለው ድርጅት ካልተቀበለው መንግስት ብለህ ያቋቋምከው ጓደኞች ካልተቀበሉት ዘን እንዴት አድርገህ ልታስፈጽመው ነው እሱን ሐሳብ ይዘህ ስልጣን ላይ ጭክምት አመሰግናለሁ በጣም ሐሳቡ ስለዚህ የሐሳቡ ባለቤት አገሪቱን ማስተዳደር ስለማይችል ከወደቀው ሐሳብ ጋር ዞር ማለት አለባቸው ምናልባት
በተከበሩበት ጊዜ አሁን የኖቤል ክብር ባላቸው ሌላ ነገር ይቀር የኖቤል ክብር ባላቸው በዚህ ወቅት ገና ሽልማቱን እንኳን በእጃቸው ሳያስገቡ ማለት ነው ባሉበት ጊዜ ስቴፕ ዳውን አድርገው ይሄን ሐሳባቸው እንደውም በስፋት የፖለቲካ አምቢሽን በሌለበት ሁኔታ በትምህርት ቤቶች በኪነ-ጥበብ አውዶች በተለያየ ቦታ በስፋት ይሄን ሐሳብ እያብራሩ እያብላሉ ለትውልድ አሸጋግረው ገና ልጅ ናቸው ጠቅላይ ሚኒስትሩ ወደፊት የራሳቸው ፖለቲካ ፈጥረው ሊሆን ይችላል በተለያየ መንገድ ይሄንን ሐሳብ አበርትተውና አጎልብተው ተህዝብም መሃል አሻሽተውት ወደ ቤተ መንግስት የመመለስ እድሉን ሊኖራቸው ይችላል አሁን ሪዛይን ማድረግ ለራሳቸው ሳልቬሽን ለራሳቸው የወደፊት ተስፋ ይጠቅማቸዋል ሪዛይን የማያደርጉ ከሆነ ግን ሪሙቫል ነው የሚሆነው ያ ደግሞ ዲስግሬስፉል የሆነ መባረር ነው የሚሆነው ስለዚህ እነዚህ አጣብቂኝ ውስጥ ነው ያሉት ይሄንን ቢያደርጉ መልካም ነው ብዬ አስባለሁ